ተናግራለች ከበራፕ ልታረግ በብር ነው ሰው የምትይዘው በጥቅም ነው ሰው የምትይዘው ማስመሰል ብላ የመጣሁበትን ከኔ ምንድነው የምትፈልገው የትኛውን ህይወቷን እንደበጠበጥኩባት ምን ስለኔ መቆዳት የትኛውን ጥያቄ ሀቢባ ሶሪ እኛ ምን አገባን ስለሌላ ሌባ ሀቡ እንደዚህ ከቀጠልን ወር ሙሉ አንጨርስም ስለ ብር አይመለከተንም ገባሻ አይመለከተም ስለ እጁ የተቆረጠ ወንድም አያገባንም ስለ ጣሊያን ላይ የሚሰራሩት አይገባንም ታንጣይቃትና እንደ ይውላችሁ ደጋግማ ሳራሱን ስለሆነ እኔንም በዋትስአፕ ወቅሳኛለች ቮይስ አርጋ እሺ ወንድምሽ ሳውዲ ሰርቆ እጁ ስለተቆረጠ ወንድምሽ ስለተነሳ በጣም ይቅርታ አያገባንም አይመለከተንም እሱን ጉዳይ ማንሳት አልነበረብንም ይቅርታ ሊና ስትነግረኝ እውነት ነው ወይ ብዬ ስለጠየቁሽ ይቅርታ ስለ ሊናም ደግሞ የተጎዳች ልጅ ስለሆነች የተደበደበች በደል የደረሰባት ልጅ ስለሆነች በሷ ስምም ይቅርታ ስለዚህ የወንድምሽ ጉዳይ ተዘግቷል ማለት ነው ሌላ ጉዳይ እኔ አሁን እዚህ ጋር ቪዲዮ ማበራበት ከኔ የምትፈልገው ምንም ነገር የለም በቃ እኔ ጨርሻለሁ እኔ ባለ ጉዳዩ እሷ ናት እሷ ራሷ ቪዲዮ አክፍተው ሁለቱ ያውሩ እኔ ምን አደርጋለሁ እዚህ ንገሪኝ ምን እሰራለሁ እኔ ምን ለማውራት ወይ አንቺ ሊናን አላስፈራራኋትም ኦኬ ማስረጃ ስለሌለን አንቺን መጠየቅ አንችልም ካዝ ሊና በተለያየ ቴሌግራም ዩዘር ኔም በተለያየ ስለሆነ የተጻፈላት አንቺ ለመሆንሽ ምንም አይነት ማስረጃ ስለሌለን አንቺን የምንጠይቅበት ምንም ነገር የለም አንቺና ሊና ሰላም ፈጥራችሁ መውረድ ትችያለሽ በቃ እኔ ሊና ጥሩ ጊዜ ጥሩ ነበር ጥሩ ተዋውቀናል በመጥፎ ተለያይተናል በጣም ነው ማዝነው ስለበደረሰብሽ በደል እኔ ረመዳን ጾም ነኝ እዚህ ውስጥ ያላችሁም ደሞ ሁላችሁንም ያስቀየምኳችሁ ባነጋገሬ ወጣ ያለ ንግግር ከተናገርኩኝ በጣም ይቅርታ ጠይቃችኋለሁ ሁላችሁንም ስለ ቤተሰብ የሚያወራውትም ነገር ካለ ስሜታዊ ሆኜ ሌባ ሲባል እንዲህ ሲባል ኦቨር ሆኜ ነው ቤተሰቤንም ህዝቡንም አንቺንም ይቅርታ ጠይቃለሁ ሁላችሁንም እሷንም ረመዳን ነው ካጠፋው ካስቀየምኩሽ በድላኛለሽ ካልሽ ይቅርታ አፉ በይኝ እኔ ጾመኛ ነኝ ከዛ ውጪ ህይወቴ ላይ አትግቢ ህይወትሽ ላይ አልገባም ይሄው 12000 ሰው ባለበት ህይወቴ ላይ እንዳትመጪ ስላንቺ ጫለንን ኬስ በህግ ከፈልሽ ጣሊያን ሀገር ነው ህግ ያለበት ሀገር ነው ክሳሽኝ እከስሻለሁ ፍርድ ቤት ሄደን እንዳኛለን አለቀ ገባሽ እኔ አልደርስብሽም ህይወቴ ላይ እንዳትመጭብኝ ከዛ ደግሞ ሃይባ ደግሞ ቃል እንድትገቢልኝ የሚፈልገው በዚህ ፊት ቃል የምትገባው ሰርጀሪ የተሰራችበትን የዶክተሩን ገንዘብ እኔ ስላዋረደች እኔን አምኖ ስለሆነ ዶክተሩ የሰጣት እንድትከፍል በዚህ ፊት ቃል ትግባልኝ ከዛ ጨርሰናል አለቀ ምክንያቱም ይሄ የማዋረድ በህግ ትከሰሽን በህግ ምናምን የምትባባሉበት እኮ አንቺና እሷ ምንም የተቀያየማችሁት ነገር የለም እኮ እሷ ያለችው ይኸውልሽ ሳራ ምን አረገችሽ ስላት ሳራ በየሺሻ ቤቱ አማችኝ አለች ማስረጃ አምጪ ስላት ማስረጃ የለኝም እሺ ያወሩልሽ ሰዎች ምስክርነት ይምጡ ስላት አይመጡም ይፈሯታል እንደዛ ከሆነ ውሸት ነው መጥተው የማይመሰክሩ ከሆነ ውሸት ነው ያወሩት ፈልጎ እምቢ አልሻቸው መግባት ከለከልሽ ማን ማአት ሰው መጥቶ ምስክር ሊሰጥ ምን ስለምን ሊመሰክሩ ስለማን ሁሉም ስላዩት ነገር ስለተፈጠረው ነገር ስለሷ ነገር እሷን የሚያውቋት የራሷ ጓደኞቿ ጎረቤቶቿ ዘመዶቿ ያዩትን ሊመሰክሩ ሲመጡ አላስገባም አልሻቸው ማናቸው ይምጡ አንድ ሰው ይምጣ ምንድነው ቪዲዮ አብርተው ይመሰክራሉ አዎ ለሷን ይመሰክሩ ዋይ ናት ከተጠየቁ ሰው ይዛለት አይደለም ሰው ይዛደል መታለም ያተው መጥቶ ማአት ሰው የሮማ ሰው ማአት ሰው ደውሎ ሳራ እኛም ያየነውን እንመስክር እኛም ጋር ያለውን ሀቅ እናውራ አስገቡን ለሀቢባ ንገሪልን ብለው ማአት ሰው ጽፎልኛል እኔ ደውሎልኛል ይምጡ የሚመሰክሩት ቪዲዮ አብርተው የሚመሰክር ኮንፊደንስ ያለው ህይወቷን አልበጠበጥኩም በቃ ከኔ ጋር ጨርሳለች መልካሙን እመኝላታለሁ በቃ ጨረስኩ እኔ ይሄ ነው በቃ ምንም ስለዚህ ሳራ ረመዳን ነው ጾም ነው ይቅርታ ስላስቀየምኩሽ ነገር ሁሉ ይቅርታ እያለች ነው ሊናዬ ይቅርታን ተቀበይና ታረቁና የሳራ ጉዳይ ያልቃል ወደ ሀጂ እንሄድና ከሀጂ ጋር እንነጋገራለን ለውራቡ አንደኛ ነገር ሳራ መውረድ የለባትም ለምን በይ ከመኪና ጋር ስትዘል እኔ ነበርኩኝ ከኋላ ሁለቱም ነበር የተቀመጠን ስላለች ለዚህ ነገር ታስፈልገናለች ገባሻ አትወርድም ቪዲዮ ከፍቼ ማውራት አልችልም ላለች ደግሞ ችግር የለውም ቪዲዮ ከፍታ እኔ ሳራ ነኝ ብላ ታውራት ከዛ የፈለገችውን መናገር ትቀጥላለች ሶ ሊና እንዳያችኋት ነው ጋይስ እዚህ ያላችሁ በሙሉ ቪዲዮን ከፍታ እያወራች እየሰማች ነበር ሀጂም ቪዲዮን ትከፍታለች ሊናም ቪዲዮን ትከፍታለች ሳራ ደግሞ ስራ ላይ ከሆነች ከፍታ እኔ ሳራ ነኝ ብላ ታውራ ከዛ አንድ ደቂቃ ነው አንድ ሰከንድ ነው ባለ ጉዳይ አይደለም ስሚኝ ልንገርሽ ሳሪ ወረመንት ነኔ ስሚኝ ልንገርሽ አንድ ሴት ተበድያለሁ ብላ ስትመጣኝ ባለ ጉዳይ መሆን አልሆንም እቺ ሴት ፍትህ ለማግኘት እቆማለሁ ካጠገቧ ላይ ኤግዛክትሊ ሰላምም አብሪ
ትመጣለች። ሳራ ተመለሺ። ሰላምን ቪዲዮ አብሪ። ሁሉም ያብራል። ሁላችሁም እኔ በቪዲዮ አልወጣም። የማልወጣበት ምክንያት ዩቱብ ላይ በጠቅላላ ዩቱብ ላይ ሲለቁት ነው ያሉት። መልቀቅ መብታቸው ነው። እንደውም በዛው አጋጣሚ ሰብስክራይብ ቢያደርጉኝ ደስ ይለኛል እኮ እንዲያደርጉ ክፈታ። አይ አዳምጪኝ። ዩቱብ ላይ ስለ ለሊና ብዬ ነው የውልሽ እኔ ነኝ ለሊና እውነት ብዬ ነው በቪዲዮ ወጣሁት እንድታዩኝ ነው። ዋው በነገራችን ላይ የአባቷ መኪና ውስጥ ነው ያሉት። ደስ ይላል። አባትየውም በዛው አጋጣሚ ቢገባ ደስ ይለኛል። ለምን ትዘጋዋለህ? አባትየውም ይግባ ያስፈልጋል። አባትየው ምን አገባው እዚህ ጋር? አባትየው ምን አገባው? ሁሉም ነው ተስማምቶ የበላ ሁሉ መውጣት አለበት። ዝም ብሎ ይሄ እኮ ስለ ብሩ ስለሱ ህግ ይጠይቃቸዋል። ስለሱ ህግ ይጠይቃቸዋል። ተስማምታችሁ ስለበላችሁ ብር እኛ ያገባል። አይልሽ ትናንትና ፍቅር እስከ መቃብር የሚመስል ትረካ አስገብተሻት እያለቀሰች እንደ ትረካ ስታወራ ትረካዋን ስትሰሚ ስታዳምጫት ያ ትረካ ደግሞ ዩቱብ ላይ ሄዶ ተሰቅሎ ጥሩ የገቢ ምንጭ ሆኗል። ገባሽ? ስለዚህ እናቴ አሁን እያለቀሰች ነበር የደወለችልኝ። አንቺ ስደውይልኝ ያልገባሁት ቶሎ ያልመጣሁት እናቴ ትናንትና ያላልኩትን እናቴ የልጄ እናቴ ሞተች በልጄ ምናምን ገና አውርቼ እንኳን ሳልጨርስ ያለውን ነገር እንደዚህ ብሏል እንዲህ ብሏል እያሉ ሰው ሲያምጽ ነው ያለው። አንድ በቪዲዮ ላይ ፍርድ ቤት ከሳኛለች። ፍርድ ቤት ከከሰሰችኝ ለፖሊስ ከከሰሰችኝ እዛ በአካል በፊቴ በቪዲዮ ሲሆን በአካል ስለምቀርብ በቪዲዮ የመግባት ግዴታ ያለብኝ አይመስለኝም። ማስረጃ ካለሽ ማስረጃዋን ታቀርብ። ህግ አለ፣ በህግ ነው ሰው የሚዳኘው። ስለዚህ ሶሻል ሚዲያ ላይ ፎቶ እየለጠፈ ስለተሽከረከረ ማንም ያመጣው ምንም ነገር የለም። ህግ በሶሻል ሚዲያ በተለጠፈ ፎቶ አያምንም። ህግ በማስረጃ ነው የሚያምነው። እያወራው ነው መሰለሽ ኤቪደንሱን ልኬልሻለሁ አይደለ? ልዋም ልካ ቆይ እኮ እሱን እኮ ልከፍተው እኮ ነው። እኔ ከፍተዋለሁ። ማስረጃውን የላከችልኝን እከፍተዋለሁ። ትናንትና የት ነበረ ማስረጃው? ይህንን በህግ ስለያዝኩት እዚህ ጋር ማውራት አልፈልግም። የጠበቃዬ ምንም አይነት ነገር እንዳታወሪ ስላለኝ የምጨርሰው በህግ ስለሆነ ማውራት አልፈልግም ስለ እቃ መሰረቄ። ለምን እሱን የምጠይቀው በህግ ነው። በጣም ጥሩ። እኛም እዚህ ጋር የተሰበሰብነው ለአንቺ ስለተሰረቅሽው እቃ ሳይሆን ስለተዘረፉት ሰዎች ሳይሆን ስለተደበደበችው ሊና ድምፅ ነው እዚህ ጋር የተገናኘው። ይኸውልሽ አየሽ ልኬልሻለሁ። እሱ 28 ጁላይ ሌሊት 2 AM ላይ የደወለልኝ ከ12 በላይ። እኔ ግን ተኝቼ ስለነበር መመለስ አልቻልኩም። ለምን ተኝቻለሁ? 2 AM ተኝቻለሁ። ከዛ በፊት ግን ከሊና ጋር አውርተን ነበረ። ደውላልኝ ደህና ደሪ ተባብለናል። እሱም አለ ሊና ስልክ ላይ ትልክልሻለች። ከዛ እሱ ይደውልልኛል። እኔ አልሰማሁትም ተኝቻለሁ። ጠዋት ግን ስነሳ ቮይስ ላኩለት። ቮይሱን ልካልሻለሽ ላንቺ። ምን አልኩት? ምን ሆናችሁ ነው ያ ሁሉ ስልክ የደወልክልኝ? በሰላም ነው ወይ ሀጂ? እዚህ ጋር እየዋሸሽ ነው። መጽሐፍ አልቤ አብረን እኮ ስራ ላይ ነበርን። ምንድን ነው የምታወራው? የምን ውሸት ነው የምትቀባጥሩት? ጁላይ ነው እያወራ ያለሁት። ስለ 28 ጁላይ ነው የማወራው። ስለ 28 ጁላይ ጀርመን ሀገር ኮለን ያለሁት። እሱን ደግሞ ማስረጃ እመጣለሁ። እኔ ወደዚህ የምል ሰው አይደለም። ትክክለኛ ህግ የሆነ ነገር ትክክለኛ እውነት የሆነ ነገር ይዤ ነው የምመጣው። እኔ ዝም ብዬ ወሬ ቱሪናፋ ማውራት አልወድም። 28 ጁላይ እኔ ጀርመን ሀገር ነበርኩት። ይሄ ነገር ሳይፈጠር ሳትማታ በፊት ሊና ስለ ትናንት እያወራሁ አይደለም። ትናንትና አልትራኮ ሌላ ነገር ነው እሱ። ስለ ትናንት ሳይሆን ስለ 28 ጁላይ እሱ ደውሎልኝ 12 ጊዜ ደውሎልኝ። እኔ ግን ተኝቼ ነበረ። ጠዋት ግን ስነሳ ቮይስ ሜሴጅ ልኬለታለሁ። መጽሐፍ ቅዱስ አንብቤ ስጨርስ እደውልልሃለሁ። ግን ስልኩን ሳየው ደንግጬ ነው። ሁሉ በሰላም ነው ብዬ ጻፍኩለት፣ ቮይስ ሜሴጅ ላኩለት። እሱ ደወለልኝ እና 29 ሰከንድ ነው ያወራኝ። 29 ሰከንድ ያወራኝ ምንድነው? ከሊና ጋር ትናንትና ተጋጨን፣ በጥፊ መተዋት ሲለኝ በቃ ለሊና ደውልላታለሁ ብዬ ዘጋሁት። እኔ መጽሐፌን ማንበብ ጀመርኩኝ። ጨርሼ ወደ 13 ሰዓት ይሆናል ሊና ይሄን ፎቶ ትልክልኛለች። በጣም ነው የደነገጥኩት። ለምን አልጠበኩም እኔ ከትናንትና ዛሬ እንደዚህ ይፈጠራል ብዬ። መልሼ ለራሱ ላኩለት። ለራሱ የላኩለት ምክንያት
የመታትን እንደዚህ አድግሃት የሚለው ያ ቮይሱን የሰማችሁት ነው። ደግሜ ማናገር አይጠበቅብኝም። ያንን ቮይስ ላኩለት። እሱ የሚያለቅሰውን ኢሞጅ ላከልኝ። ቀጥሎ ደግሞ ሌላ ቮይስ ሜሴጅ ላከልኝ፣ ግን ዲሌት አድርጎታል። ዲሌት እንዳለ ደግሞ እዛ ስልኩ ላይ የላከችልሽ ስክሪንሹቱ ላይ አለ። ከዛ 20 ሚኒት አወራን። ለምንድን ነው የሆነው ስለው እንደዚህ ፕሮቮኬት ተደራረግን፣ ጠጥቼ ነበረ፣ እኔ እንደዚህ አግሬሲቭ ሰው አይደለሁኝም